እኛ አሁን የታደለ የምንለው ሰው ሎተሪ ሲወጣለት ነው፣ ስልጣን ሲያገኝ ነው፣ ሲሾም ነው፣ ሲሸለም ነው። ክርስቶስ ግን በጎ ዕድል ያለው ቁጭ ብሎ ቃሉን መስማት ነው። ምናልባት አንዳንዴ ስንማር እኔ ስንት ዓመት ተማርኩ እኮ ምንም ለውጥ የለውም ብለን ተስፋ ልንቆርጥ እንችላለን። ሌላ ውጤት ባናመጣ እንኳን አሁን ቁጭ ብለን ቃሉን መስማታችን ብቻውን ሊያነጻን እንደሚችል ታውቃላችሁ። አምላካችን ኢየሱስ ክርስቶስ ምን ብሏል? ከሰማችሁት ቃል የተነሳ ንጹሐን ናችሁ ይላል። የእግዚአብሔር ቃል ስለሰማኸው ብቻ ያነጻሃል። አሁን በዚህ ሰዓት ቃሉን እየሰማን ነው። ቃሉን ባንሰማ ኖሮ እናስብ የነበርናቸውን ክፉ ሐሳቦች ከማሰብ ለጥቂት ደቂቃም ቢሆን እንከለከላለን። አንከለከል ነጻ ማለት ነው አይምሯችን። እንደው ባንለወጥ እንኳን እንምላችሁ ስለሰማኸው ብቻ ዋጋ አለው ቃል እግዚአብሔር እንደ መስዋዕት ነው የሚቆጥረው። ነገራችን ላይ በቤተ ክርስቲያን ብዙ አይነት አገልግሎት አለ። ቁጭ ብሎ መማር ግን በክርስቶስ አገላለጽ መልካም ዕድል ነው። ሰዎች ሕንፃ ቤተ ክርስቲያን ያንጻሉ፣ ብዙ ፕሮጀክት ላይ ይሳተፋሉ። ተማሩ ስትሏቸው ግን አይሳተፉ። ለቤተ ክርስቲያን ገንዘብ ይሰጣሉ፣ ቃለ እግዚአብሔር ስሙ ስትሏቸው እኔ ሥራ አለብኝ አይመቸኝም፣ ባይሆን ለጉባኤው የሚያስፈልገውን ነገር አንዳንድ ነገር ካለ እናሟላ የሚሉ ሰዎች። ክርስቶስ ግን ሌላ ፕሮጀክት ከመደገፍ በፊት መጀመሪያ ቁጭ ብለ ጆሮ እንድሰጠው ይፈልጋል። አይፈልግም? አንዳንድ ሰው ቤተ ክርስቲያን ሄዶ ስብሰባ ተሰብስቦ የሚወጣ ሰዋል። ቤት ሄዶ የቤቱን ባለቤት ሳያናግር እግዚአብሔርን ሳያናግር ብፁዕ አቡነ ሽኖዳ የተባሉ አባት በረከታቸው ይደርብን ምን ብለዋል? እስከ ዛሬ የእግዚአብሔርን ቤት አገለገልኩ፣ የቤቱን ጌታ ማገለግለው መቼ ይሆናል? ቤትህን አገለገልኩ። አንተም መቼ ነው ማገልገል የምጀምረው? እሱ የሚገለገለው ሰውነትን ቅዱስና ንጹሕ መስዋዕት አድርገህ ስታቀርብ ስለሆነ ነው። ለአይምሮ የሚመች አገልግሎት የሚለው ቅዱስ ጳውሎስ ሮሜ 12 ላይ ይህንን። ዛሬ የተማርከው ቃለ እግዚአብሔር የዛሬ 10 ዓመት ንስሐ እንድገባ ሊያደርግ ይችላል። የሚሰራበት ጊዜ አይታወቅም። ቃለ እግዚአብሔር መስማት በጎ ዕድል ነው። ክርስቶስ ጨምሮ ምን አለ? ማርያምስ የማይቀሟትን በጎ ዕድል መርጣለች።